አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ተከታታዮች እንደምን አላችሁ? ደህና ናችሁ ወይ? ሁሉ አማን ነው? ከኔ ሁሉ አልሐምዱሊላህ። ዛሬ የማሳያችሁ የስብራት ወይም ደግሞ ጉልበት ላይ ወይ እጅ ላይ ማንኛውም አካላችን ላይ ወይ ውልቃት ወይ ስብራት ከገጠመን ቤት ውስጥ የምናደርገው ፈርስት ሄድ ወይም ደግሞ ፈርስት የመጀመሪያ እንክብካቤ ራሳችን የምናደርግበትን መንገድ ነው። ለራሴ ተጠቅሜው ለእኔ የጠቀመኝ ስለሆነ ሼር ላደርጋችሁ ስለፈለግኩኝ ነው እና እንድትከታተሉኝ እንደገናም ደግሞ በዚህ አይነት ህመም ላይ ወይም ደግሞ በዚህ አይነት ሁኔታ ላይ ላሉ ሰዎችም ደግሞ ሼር እንድታደርጉላቸው ነው የምፈልገው። ምክንያቱም ያው በተለያዩ አጋጣሚዎች ወይ እግራችን ወይ እጃችን ከአካላችን አንዱ በውልቃት ሊጎዳ ይችላል። ወይም ደግሞ ከዚህ ቀደም ደግሞ ለረጅም ጊዜ ይሄ ነገር አጋጥሞን ታሽተነው ወይም ደግሞ በወጌሻ ታሽተነው መልሶ እያመመን ካለ እንደዚህ አይነት ህመም በውስጣችን እየተሰማን ካለ ቤት ውስጥ አዘጋጅተን በራሳችን ምንም አይነት ሳይድ ኢፌክት የለውም ማለት የሚጎዳ ነገር የለውም። ቤት ውስጥ የምንጠቀማቸው የቤት ግብአት ስለሆኑ ምንም የሚጎዱን ነገር የለውም ኬሚካል ስለሌለው። ስለዛ ብንጠቀመው ባይ ነኝ። እኔ በራሴ ሞክሬው ነው ይሄንን ደግሞ ያገኘሁትም ከአንድ እውቅ ከሆነ ከአረብ ቻይናል ነበረ እና እቺ እኔም ተጠቅሜው ስለዳንኩበት ወይም ደግሞ ያ የሚያማኝ ነገር ለእኔ ስለተወኝ ለሌሎችም ደግሞ እንደዚሁ ላካፍላቸው በዚህ አይነት ሁኔታ ላይ ላሉ ሰዎች ይጠቅማቸዋል ብዬ ስላሰብኩኝ ነው። እናም ተከታተሉኝ፣ አሰራሩን ላሳያችሁ እንዴት እንደምትጠቀሙት። አይታወቅም በምን ሰዓት እና እንዴት እንደሚጠቅማችሁ፣ በምን ሰዓት ደግሞ እንደዚህ አይነት ነገር እንደሚያጋጥመን እኛ አናውቅም። በመጀመሪያ ማረገው ኦርጋኒክ ኦሊቭ ኦይል አለኝ። ከዛኛ ማንኛውም ኦሊቭ ኦይል ይሆናል፣ ኦርጋኒክም እንደገናም ደግሞ ኖርማል የወይራ ዘይትም አለ፣ ችግር የለውም። 2 የሾርባ ማንኪያ ኦሊቭ ኦይል አረጋለሁ። ከዛ ኦሊቭ ኦይሉን ትንሽ በእሳት ሞቅ አድርጌ አመጣዋለሁ። ስቴፕ ባይ ስቴፕ ነው የምናደርገው። ኦሊቭ ኦይሉ ሙቋል። ከዛ ምንድነው ማረግበት 1 ማንኪያ እዚህ ጋር የዝንጅብል ፓውደር አለ። 1 ማንኪያ ፓውደር አለ። እሱም ፓውደር ነው የምናረገው። ዘይቱ በጣም ማቃጠል የለበትም። እላው ላይ ያው እንትኑ ጥቅሙ እንዳይሄድ በጣም መጋል የለበትም። እንትኑ እስከሚሄድ እሳት ነካ አድርጎት በደንብ ሞቅ ካለ እናውጣዋለን። ዝንጅብሉን መንተክተክ የለበትም። ከዛ 1 ማንኪያ ክርኩም ነው ማረገው፣ ወይም ደግሞ ሀገራችን ምንድነው ክርኩም ነው የሚባለው። ከዛ ከዚህኛው 1 ማንኪያ ክርኩም አድርጌያለሁ። ከምር ትወዱታላችሁ። በጣም ለኔ ጠቅሞኛል። እንደገናም ደግሞ እኔ ከተጠቀምኩት በኋላ ለሌላ ሰው ሰርችለት እንደዚሁም ተጠቅሞበታል። ስለዚህ አይታወቅም፣ እናንተ በዚህን ሰዓት እንደዚህ ነገር አያደርስባችሁ። በእርግጥ ደረጃ ላይ ስንወጣ ሊሆን ይችላል፣ ወይም ደግሞ አጋጣሚ በምንራመድ ሰዓት እግራችን ወለም ብሎን ይሆናል። በሆነ አጋጣሚ ብቻ የሆነ ነገር ይገጥመናል እና በዛን ሰዓት ቤት ውስጥ ማዘጋጀት የግድ ወጌሻ ጋር ሄደን መታሸት የለብንም። ማለት ወጌሻ ጋር የባሰ ከሆነ በእርግጥ ያስፈልጋል መታሸት። ከዛ ይሄ ትንሽ ቀዝቀዝ ማለት አለበት። ወዲያው እንቁላል አስኳሉን ነው የማደርገው። የእንቁላሉ አስኳሉ ነው የሚገባው፣ ሁሉም አይደለም። አስኳሉን ብቻ አስገባለሁ፣ ውሃውን እጥለዋለሁ።
ከዛ በኋላ ምንድን ነው የምናደርገው? ካዘጋጀነው በኋላ መጨረሻ ላይ እንቁላሉን ቀዝቀዝ ካለ ነው ትንሽ 1-5 ደቂቃ መቆየት አለበት። ፋሻ አለ ከውስጥ እግራችን ወይም ደግሞ የሚያመንን ቦታ ይሄን ነገር ውህዱን ካደረግን በኋላ ምንድን ነው የምናደርገው? ይሄንን ፋሻ ከውስጥ እንጠቀልለዋለን። ይሄን ፋሻ ከውስጥ እንጠቀልለውና ከላይ ደግሞ ላስቲክ ወይም ደግሞ ከውስጥ ፋሻ ስላደረግን ችግር የለውም። ላቡ የሚያልብ ስለሆነ በጣም ላብ አለው። ዝንጅብል በራሱ የሙቀት ሰጪ ስለሆነ በጣም ነው የሚያሞቀው። ያ ስለሆነ በጣም ይጨንቃል፣ ሙቀት አለው እና ለ24 ሰዓት ምንድን ነው የምናደርገው? በዚህ ፋሻ ከውስጥ እናስራለን። የሚያመንን ቦታ የሚያመን እጃችን ከሆነ እጃችን ላይ እንቀባውና ቦታውን እናስረዋለን። ካሰርነው በኋላ ከላይ ደግሞ ፔስታል እንደርብበታለን። ያንን ቦታ ንፋስ ገብቶ ያን ስራውን እንዳይሰራ እንዳያረግና እንዳይንፈረፈር ይፈረፈራል። ምክንያቱም ይደርቃል ንፋስ ከገባበት በላቦቱና በእንትኑ ነው ራሱ እየተዋሃደ የሚያምንን ቦታ ደም ስራችን ወይም ደግሞ ጅማታችን ተወጥሮ በሆነ ምክንያት የሆነ ነገር ሊገጥመን ይችላል እና እኔ ለስንት ዓመታት መሰላችሁ ጭቃ አዳልጦኝ ግራ እግሬን ወድቄ ነበር፣ ወለም ብሎኝ ማለት ነው። ለዛ ነገር ተጠቅሜው ነው ለእኔ ጠቅሞኝ ነው እና እንደዚህ ልላችሁም ወይም ደግሞ ላካፍላችሁ የፈለኩት ይሄን ፋሻ ከውስጥ ከጠቀለልን በኋላ በደንብ አድርገን በፔስታል እናስረዋለን ንፋስ እንዳይደርስበት። ከፔስታሉ በላይ ደግሞ ምንድን ነው የምናደርገው? ፔስታሉ ስለሚንሸራተት ከላይ በኮተን በሆነ ጨርቅ በማንኛውም ጨርቅ ይሆን ያው ላይሆን ያልሆነ ማለት መንሸራተት ባህሪ የሌለው ጨርቅ አለ አይደል? በሱ ድብን አድርገን አካባቢውን እናስራለን። የሚያመን እጃችን ከሆነ የተቀበለውን እጃችንን ከሆነ እዛ ቦታውን በደንብ መታሰር አለበት። ቢያንስ የተቀበለው እዚህ ጋር ከሆነ ከዚህ እዚህ ድረስ መታፈን አለበት። ለምን? ንፋስ ከገባበት ያው ብርድ ይስባል፣ ንፋስ ይስባል። ከዛም በኋላ ስለሚያልበን ንፋስ ይስባል። ያ የሳበው ንፋስ ደግሞ ስራውን እንዳይሰራ ነው የሚያግደው። ማለት ያ የሚያመንን ቦታ በትክክል እንዲያሽርልን አያደርገውም። ያን ካደረግን በኋላ ለ24 ሰዓት መቆየት አለበት። ታፍኖ ለ24 ሰዓት ታስቦ ማለት ነው። የሚያመንን ቦታ አስረነው ለ24 ሰዓት። ዛሬ ማታ በዚህን ሰዓት ከሆነ ያሰርነው ነገ ማታ በዚህን ሰዓት እንፈተዋለን። ያንን ያሰራው ይሄን መድኃኒት እንፈተዋለን። ፈተነው ለውጡን ከታጠብን በኋላ እናየዋለን። በመጀመሪያው ቀን ከተሻላችሁ ድጋሚ የማድረግ ግዴታ የለባችሁም። እኔ የመጀመሪያው ቀን ነው የተሻለኝ። የመጀመሪያው ቀን ሰራሁኝ፣ ሞከርኩኝ ለ24 ሰዓት ባሳዩኝ ስቴፕ ባይ ስቴፕ ተጠቅሜ ተሻለኝ። ከዛም በኋላ ደግሞ እንዲሁ ደግሞ አጋጣሚ ከደረጃ እንዲወደቀ ሰው ነበረ እና ለሱም እንደዚሁ ሞክሬላቸው በጣም ተጠቅመውበታል እና ለዛ ነው እና ለእናንተ ላካፍላችሁ የፈለግኩት። ከእንቁላሉ ደግሞ አስኳሉን ነው ብቻ የምንጠቀመው ከበረደ በኋላ ውህዳችን ከበረደ በኋላ አስኳሉን ብቻ። ይሄንን አስኳሉን ብቻ ነው የምጠቀመው። ውሃውን ደፍቼ መጥቻለሁ። ከዛ አዋህደዋለሁ። አሁን ስለበረደ እንትኑ አይበስልም፣ አስኳሉ አይበስልብኝም። እንዲህ እናዋህደዋለን። አያችሁት? እየተቀየረ ነው የሚሄደው። በጣምም ደግሞ ቅዝቅዝ ብሎ በረዶ መሆን የለበትም። የተወሰነ ሙቀት መስጠት አለበት። መጥበሻውም ላይ የሚያቃጥልም አይደለም፣ ቀዝቃዛ በጣም ቀዝቃዛም አይደለም አለ ያኔ የተወሰነ አለው። ይሄን እንዲህ ካደረግነው በኋላ ልክ ቅቤ እንደ ቅቤ ሆነ ክሬም ይሆናል። ይሄን ወስተን የሚያመንን ቦታ ነው የምናደርግበት። የሚያመንን ቦታ ብቻ፣ ሌላውን አካባቢ እንደ ቫዝሊን መለቅለቅ ምናምን አይደለም። የሚያመንን ቦታ ብቻ እናደርግበትና እፍን አድርገን ለ24 ሰዓት። ምናልባት ላብ ያልባቸዋል፣ ይጨንቃል፣ ትንሽ የመጨነቅ ስሜት አለውና ግን ያው ቻል ማድረግ አለባችሁ። ያው አንድን ነገር ከወደዳችሁ አንድን ነገር ማጣት አለባችሁ። ትንሽ ሊረብሻችሁ ይችላል ሙቀት ስለሚሰጥ ዝንጅብሉ። ኩርኩምም ራሱን ችሎ ኩርኩም ነው፣ በጣም ሙቀት ይሰጣል። ያን ሰዓት በዛ ሙቀት ነው እና የተሰበርነውን ቦታ እያላለልን ደም ስራችንን እያፍታተው በሙቀቱ በላቡ ስለሆነ፣ ላቡ ደግሞ ከፔስታሉ ከውስጥ ካደረጋችሁ ጥሩ አይደለም። ለዛ ጨርቅ ኮተን ጨርቅ ወይም ደግሞ ፋሻ መሆን አለበት ከውስጥ
የሚያለብንን ላብ የተቀበለ ሪሳይክል እንዲያደርገው ማለት ነው። እዛው በዛው ላባችን እንትን ብሎ ከታች ጠብጠብ እንዳይል ጨርቁ እየመጠጠው እዛው ያስቀረዋል። እና እንደዛ ብታደርጉትና ብትሞክሩት ብዬ እመክራችኋለሁ። ለእኔ የጠቀመኝ ስለሆነ ነው። ምናልባት ይጠቅማችኋል። ባይጠቅማችሁ እንኳን አይጎዳችሁም። ይሄ ነገር ላይ ያሉ ህመም ላይ ላሉ ወይም ደግሞ እንዲህ የማይነው ልቃት ነበረብኝ ምናምን ደግሞ እንዲህ ከዛሬ ከስንት ዓመት በፊት ተሰብሬ ነበረ ሳልታሽ ቀርቼው አመመኝ የሚሉ ሰዎች አይጠፉም። እኔ አሁን ያኔ ጭቃ አንሸራቶኝ ወድቄ የተሰበርኩኝ ጊዜ እንዳልታሽ ከለከልኩኝና በመፍራት ነው እንግዲህ ያው ፈርቼ ያው ልጅነትም ስለነበር ፈርቼ መታሸትም ፈራለሁኝ ሰዎች እንዲሁ ምናምን ስለሚሉ ስለምፈራ በቃ ልታሽም ብዬ ትቼው ነበር እና አደግኩኝ። ከዛም በኋላ ትልቅ ከሆንኩኝ በኋላ እንዲህ ተንበርክኬ በሆነ ሁኔታ ትንሽ ከቆየሁኝ በቃ ያ እግሬ በጣም ነው የሚያብጠው፣ ደም ስሬ ይወጠራል። ቦታው እንደ እሳት ይግል ነበረ፣ በጣም ነው የሚያቃጥለኝ። እና ያን ነገር ከተጠቀምኩ በኋላ ወላሂ አንድ ቀን አሞኝ አያውቅም ያ ቦታ፣ የሚገርማችሁ ማለት ነው። አንድ ቀን ይሄንን ከተጠቀምኩ በኋላ ማለት ነው። እና ሞክሩት፣ ተጠቀሙበት፣ ለሌሎችም ሼር በማድረግ ለዚህ አይነት ሁኔታ ላይ ላሉ ሰዎች ብታካፍሉት ባይ ነኝ። ይጠቅማችኋል፣ አይጎዳችሁም ብዬ አስባለሁኝ። ስለተከታተላችሁኝ አመሰግናለሁኝ። ከወደዳችሁት ላይክ፣ ሰብስክራይብ፣ ኮመንት አኖሩልኝ። ይሄንን መድኃኒት ደግሞ ሌሎቻችሁ ተጠቅማችሁ ደግሞ ለውጥ ካያችሁበት በኮመንት አሳውቁኝ። ምናልባት ከሰው ለሰው ሊለያይ ይችላል። እኔ እንግዲህ ከኔም አልፎ 2 ሰው ተጠቅሞበት ደህና ሆኗል። ከኔ አልፎ 2 ሰው ተጠቅሞበታል ይሄንን መድኃኒት። እኔ በራሴ ሞክሬው ተጠቅሜበት ሌላ ሰው 2 ደግሞ እንደዚህ ሞክሮታል። ስለዚህ ለ3 ሰው ያገለገለና የሰራ መድኃኒት ለሌላው የማያገለግልበት ምንም አይነት ምክንያት አይኖርም። ስለዚህ እንደኔ ሞክሩት፣ ለሌሎችም ሼር አድርጉላቸው፣ አካፍሏቸው። እና አብራችሁን ስለቆያችሁ አመሰግናለሁ። ክበሩልኝ ባይ